ሰውየው ሱቅ አላቸው አሉ እና ሱቃቸው የመጣ ሰው ሁሉ እንዴት ናችሁ ሲላቸው አንድ ነገር ነው የሚሉ ጎበዝ እየሰራችሁ ገንዘብ ያዙ ወሳኙ ነገር ገንዘብ ነው ይላሉ እና ከሱቃቸው ጠዋት ነገር አይወጡም በዛት በመቀመጥና ሽንትን በመቋጠር ኩላሊታቸው ይታመምና ሰውየው በአገር ውስጥና በውጭ ሀገር ሕክምና ገንዘባቸው የሰሩት ተሽሏቸው መጡ ሱቅ ከፈቱ ከዛ የመጣው ሰው ምን እንደሚመክሩ ታውቃላችሁ እየሸናችሁ እንዲህ ነው መሳቀው መምከር ያለብን የሻምበልን ቃለ መጠይቅ እንደዚህ ቁጭ ብለን ስንሰማው እኮ ግራ ይገባል ለምን መሰል ቁጭ ብለን የሰማነው ሰዎች በሙሉ የድራችንና የቀበሌያችንን ስም እስኪያነሳ ድረስ ስለሌላ ቀበሌና እድር የሚያወራ ነው የሚመስል እውነትን እኮ ቆይ ይታዘቡኛል አይደል ንግግሩን ብትሰማው እኮ በዚህ ኑሮ ውድነት እንዲህ ከምቃጠል እንዲህ አይነት ቀበሌና እድር እያለ ለምንድን ነው ዛሬ ማልሞተው ሁሉ ትላለህ እውነት ያው ማማልጣሽ ምስክሬ ናቸው እስካሁን ድረስ ንግግሩ የመሰለኝ ምን እንደሆነ ታውቃላችሁ የቃለ ምልልሱ በ2020 በ2030 እቅድ እድሩና ቀበሌው ችግሮቹን አስተካክሎና አርሞ በ20 ምናምን እንደዚህ ቢሆንስ ተብሎ የሚታይ እኮ ነው ይመስል